ዛሬ አሊኤክስፕረስ ላይ በቀን 0.7 ዶላር እንዴት አድርገን መሰብሰብ እንደምንችል እሱንም ደግሞ ምን እንደምንሰራበት በዚህ ቪዲዮ ማሳያችሁ ይሆናል። ቪዲዮውን ላይክ አድርጉና ጀምሩት። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ቀጥታ ወደ መረጃው እናልፋለን። እንደምትመለከቱት እንግዲህ አሊኤክስፕረስ ከፕላይ ስቶር አውርዳችሁ ሬጂስተር አድርጋችሁ መጠቀም ትችላላችሁ። ምናልባት አካውንቱ ከሌላችሁ እንደምትመለከቱት ይሄ አካውንት አለኝ እኔ ሆም ላይ ሆናችሁ እዚህ ቦታ ላይ ኮይን የሚል አለ። ስለዚህ እዚህ ኮይን ውስጥ ገብተን የምንሰበስበው በየቀኑ 70 ኮይን የምንሰበስብበትን ታስኮች ይሰጠናል። በየቀኑ መሰብሰብ ትችላላችሁ ማለት ነው። እዚህ ቦታ ላይ ልግባና ላሳያችሁ። እንደምትመለከቱት አሁን እየከፈተ ነው። ስለዚህ እኔ ምን ያህል ሰብስቤያለሁ የሚለውን አሳያችኋለሁ። እንደምትመለከቱት እኔ 10 ዶላር አካባቢ ሰብስቤያለሁ። ኦልሞስት 1006 ማለት ነው። አንዷ ኮይን 0.01 ናት። እንደምትመለከቱት አንድ ኮይን 0.01 ዶላር ናት። ስለዚህ እንደምትመለከቱት እዚህ ቦታ ላይ ሞር earn more coins የሚል አለ። እዚህ ቦታ ላይ ገብታችሁ ኮይኖቹን አንድርን ማድረግ ነው መሰብሰብ ነው። እዚህ ቦታ ላይ እንደምትመለከቱት ታስኮቹን ያሳያችኋል። ዴይሊ ቼክ-ኢን አንድ አለ። እንደምትመለከቱት ኤክስፕሎር እያለ እዚህ ቦታ ላይ ያስቀምጣችኋል። 5 ፖይንት የምታገኙት 5 እያለ እዚህ ቦታ ላይ 0.05 ዶላር ማለት ነው። ያ ማለት እዚህ ቦታ ላይ 5 እያለ እዚህ ቦታ ላይ ታስኮች ተቀምጠዋል። እነዚህን ታስኮች በየቀኑ እየገባችሁ መስራት ነው የሚሆነው ማለት ነው። ስለዚህ እነዚህን ኮይኖች በዚህ መልኩ መሰብሰብ ትችላላችሁ ማለት ነው። እነዚህን ኮይን ከሰበሰባችሁ በኋላ ምንድነው እነዚህ ኮይኖች በስንት ነው ኤክስፓየርድ የሚያደርገውንም የሚሉን እናያለን። እነዚህ ኮይኖች እንግዲህ ከሰበሰባችሁ በኋላ ኦልሞስት አሁን 10 ዶላር ሰብስቤያለሁ። ይሄ የሚያገለግለው እስከ 6 ወር ድረስ ነው። ከ6 ወር በኋላ ከቆየ ምን አይሆንም ማለት ነው። ተጠቃሚ አትሆኑም። ከ6 ወር በፊት ግን እቃ መግዛት ትችላላችሁ በሰበሰባችሁ ኮይን ማለት ነው። እዚህ ቦታ ላይ ዲስካውንት የሚል አለ። ትልቁ ጥቅሙ ማውጣት አትችሉም። ይሄን ኮይን እቃ መግዛት ነው የምትችሉት እዛው ላይ በዲስካውንት ማለት ነው። በዲስካውንት ያደርግላችኋል 10%፣ 50%፣ 70% ይቀንስላችኋል በዛ በእናንተ ዶላር። ለምሳሌ እኔ አንድ 10 ዶላር እቃ ባገኝ 10 ዶላር አለኝ 50% ቀነሰልኝ ማለት በ5 ዶላር ይሸጥልኛል ማለት ነው። ልክ እንደዚህ ነው። ዲስካውንት የሚል አለ እዚህ ቦታ ላይ ዲስካውንት ፊልተር የሚል አለ። ስለዚህ ዲስካውንት ብለን እዚህ ቦታ ላይ መግባት እንችላለን። ዲስካውንት ስንለው እዚህ ቦታ ላይ ያመጣልናል ማለት ስለ ፖይንቶቹ እያንዳንዱን ከጎን ላይ መረጃ አለ ማየት ትችላላችሁ። እንደምትመለከቱት ዲስካውንት የሆኑ ነገሮች እዚህ ቦታ ላይ ያሳያችኋል። ለምሳሌ እንደምትመለከቱት ይሄንን አሁን ብንመለከት 6 ዶላር ነው። ሺፒንግ ይኖረዋል። ሺፒንግ የሌላቸው ከ10 በታች የሆኑት ብዙ ጊዜ ሺፒንግ ይኖራቸዋል። ሺፒንግ የሌላቸውም አሉ። እንደምትመለከቱት 50% ዲስካውንት ያደርግልሃል ነው የሚለው 6 ዶላር ነው የሚለው እዚህ ቦታ ላይ። ስለዚህ 50% ማለት ኦልሞስት 3 ዶላር በዶላር ምክንያት እዚህ በፖይንቱ ምክንያት ይልልኛል ማለት ነው፣ ይቀንስልኛል። ይሄን ገብታችሁ ማየት ትችላላችሁ። ስለዚህ ያን ጊዜ ክሊክ አድርግና ላሳያችሁ። እዚህ ቦታ ላይ ክሊክ ስናደርግበት እንደምትመለከቱት ስንት ይሸጥልኛል ማለት ነው 3 ዶላር ባይ ብለው ምን ይኖረዋል ሺፒንግ ግን ይኖረዋል። እዚህ ቦታ ላይ በደንብ ማየት ይኖርባችኋል። ስለ እቃው ስለ አገዛዙ እና ስለ አንዳንድ ነገሮች ደግሞ በሌላ ቪዲዮ በደንብ እንመለከት ይሆናል። እንደምትመለከቱት ሺፒንግ አለው። ሺፒንግ ፍሪ የሆኑት ግን ብታገኟቸው ለምሳሌ ይሄ ሺፒንግ ባይኖረው 3 ዶላር ብቻ ከከፈላችሁ ምን ይላችኋል ማለት ነው ይሽጥላችኋል። እዚህ ቦታ ላይ ባይ ብትሉ ባይ ብንል ማለት ነው ኢንፎርሜሽናችንን ማስገባት ብቻ ነው የሚጠበቅብን። እንደምትመለከቱት በዚህ መልኩ በደንብ ያሳያችኋል ስለ እቃው። አይተሙን እዚህ ጋር አይተም ታስገባላችሁ። ከዛ ኮንቲኒው ትላላችሁ ማለት ነው። ኮንቲኒው ብላችሁ ምን ማለት ነው መክፈል ነው። ነገር ግን የሺፒንግ በኋላ 10 ዶላር መክፈል ይኖርባችኋል ማለት ነው። ስለዚህ ልክ በዚህ መልኩ ነው። ብዙ አይነት እቃዎች ይኖራሉ። ለእናንተ በጣም የሚቀንስ ኦልሞስት በዜሮ የምትገዙት ሊኖር ይችላል። እንደምትመለከቱት እዚህ ቦታ ላይ ዲስካውንቱ ማየት ትችላላችሁ። ለምሳሌ ይሄ 1% ብቻ ነው የሚቀንስላችሁ። ይሄ ለምሳሌ እንደምትመለከቱት ይሄን ግንባል ስንት ይቀንስልኛል ማለት ነው 2 ዶላር። ነገር ግን የሺፒንግ ይኖረዋል። እዚህ ቦታ ላይ መገንዘብ ያለባችሁ 52% ይቀንስልኛል ማለት ነው። ስለዚህ 2 ዶላር ነበር የሚሸጠው ለኔ ስንት ይሸጥልኛል ማለት ነው ኦልሞስት 0 ነጥብ ምናምን አካባቢ ነው የሚሆነው ማለት ነው። እሱም በደንብ እንመለከተዋለን። እንግዲህ 50% ቀነሰ ማለት 0.96 ነው። ነገር ግን ወደታች ወረድ ብለን ምን ይኖረዋል ማለት ነው ሺፒንግ ይኖረዋል። እንደምትመለከቱት ሺፒንግ አለው። ሺፒንግ ከከፈላችሁ በጣም በጥሩ ዋጋ ይመጣላችኋል ማለት ነው። አንዳንድ መረጃዎችን ውስጥ ላይ ያሉትን ሌሎችን መረጃዎች በደንብ የምናያቸው ቢሆንም እዚህ ቦታ ላይ ምን ያህል ተሸጠዋል ወይም ደግሞ ምን ያህል መጥተዋል የሚለውን እንደገና ማቴሪያሉስ ትክክለኛ ማቴሪያል ነው ወይ የሚለውን አይታችሁ በዚህ መልኩ ዲስካውንት ይደረግላችሁና ምን ትላላችሁ ማለት ትገበያዩበታላችሁ ማለት ነው። ነገር ግን በጥሬው ማውጣት ይሄን መውሰዳችሁም እቃ በቅናሽ እንድትገዙ ብቻ ነው የሚያደርጋችሁ ማለት ነው። ይሄን መረጃ ስላካፈልኳችሁ ላይክ፣ ኮሜንት፣ ሼር አይረሳ። በሌላ ቪዲዮ ደግሞ ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልን።